እንዴት ናችሁ? ዛሬም ዞር ዞር እያልን ነው። ቦሌ አካባቢ ነው የምንገኘው። ዛሬ ብቻዬን አይደለሁም ከስኖው ጋር ነኝ። እንግዲህ ዛሬ የማስመለከታችሁ ቦታ ደግሞ ውሾቻችሁን ማሞላቀቅና ማንደላቀቅ እንዲሁም መንከባከብ የሚያስችሉ ነገሮችን የምታገኙበት ከመጫወቻ ጀምሮ እስከ ወሳኙ ምግብ ድረስ የምታገኙበት ቦታ ይሆናል። እንግዲህ ከስኖው ጋር ትንሽ ጊዜ አሳልፌ ለባለቤቱ አስረክብና ውስጥ ደግሞ አገኛቸዋለን። እንሂድ አብረን። ዞር ዞር እያልን ነው። እንግዲህ ዛሬ ለየት ያለ ቦታ ነው ይዘናቸው የመጣ ነው። እህታችን አጠገባችን አለች። እኔ መጀመሪያ ስገባ የሆነ የህፃናት ሱቅ ምናምን መስሎኝ ነበረ። ያው ውሻም እንደ ህፃናት ሆኗል። አዎ ልጅ ናቸው። አዎ ላይክ እንደ ልጅ ናቸው። ውሻ ማለት ውሻና ድመት ልጅ ማለት አይደለም። እዚህ ደግሞ የሚሰጠው ቦታ ከበድ ያለ ነው። በጣም እንታወቅ። ከልሂም ወንደሰን። እሺ ቤቲ፣ እንግዲህ ቤታችሁን ልናይ ነው ዛሬ በዞር ዞር እና ብዙ የተለየ ነገር አለ። በዋነኝነት ምን እንዳለ እስኪ ካንቺ ልስማ። እያየሁ ነው እንኳን። እሺ፣ በዋነኝነት ለውሻና ለድመት የሚሆኑ እቃዎች አሉን። ፈርስት ሻምፖዎች አሉን፣ ፓውደር አለ፣ ጥርስ ብሩሾች፣ ማጠቢያ፣ ከዛ ደግሞ ቤልቶች፣ ማበጠሪያ፣ መጮቻ፣ ሰሃን፣ መያዣዎች፣ በቃ ብዙ አይነት ነገር አለ። እዚህ መታችሁ የምታጡት ነገር የለም። ለውሻ እንደውም እያልኩ የነበረ ቅድም ውሻችሁን መንከባከብ ብቻ ሳይሆን ማንደላቀቅና ማሞላቀቅ የምትፈልጉ እዚህ ብትመጡ በቃ ትክክለኛ ቦታ ነው እያልን ነበርና ምግብም አለ አይደለ? ምግብም አለ፣ ድራይ ፉዶች አሉ። ከፈለጉ ደግሞ የተፈጨ የዶሮ ስጋም አለ። የተፈጨ የዶሮ ስጋ እንደዚህ ፓክ የሆኑም እያየሁኝ ነበረ እዛ ጋር። እስኪ እንያቸው እየተንቀሳቀስን። እሺ፣ አንዳንዶቹ የኩሽና እቃ የሚመስሉም አሉ። ከመሰረታዊ ነገር እንጀምር። መጀመሪያ መመገብ አለባቸው። ስለዚህ ምግብ አለ። እሺ፣ ይሄ ዶሮ ነው፣ ንጹህ ዶሮ ነው፣ የተፈጨ ዶሮ ነው። ይሄው ምን ያህል ነው መጠኑ? ይሄ 2 ኪሎ ነው። 2 ኪሎ ከ2 ኪሎ ጀምሮ ነው ያለው። እናንተ ከ1 ኪሎ ጀምሮ አለ። ያው በዚህ ፓክ ሲሆን 2 ኪሎ ነው። ለዛ ነው። ከዛ ደግሞ ያው መሰረታዊ ነገር ሻምፖ አለ። የዶሮ ስጋ ብቻ ነው ያለው ምግብ? አይ አይደለም፣ ድራይ ፉድ አለ ማለት ስጋ ግን ያለው ይሄኛው ብቻ። ከስጋ ያለ ይመጣል፣ ያልተበለተ አለ፣ ያልተፈጨው ማለት ነው። ያልተፈጨ አለ። አሮስቶ ምናምን ሲያምራቸው ሳይሆን ያልተፈጨ ስጋ አለ። አዎ የበግም አለ የበሬም አለ። ከዛ በሩዝ ተቀቅሎ ምናምን ነው የሚሰጣቸው ማለት ነው። በሩዝ በፈለግሽ ነገር መስጠት ትችላለሽ። ሳይድ ዲሽ ያስፈልገዋል። ግድ ነው፣ እንዲለምድልሽም ነው። ያው ድራይ ፉድም ማድረግ ትችላለሽ። ለፓፒዎችም አለ ለአዳልትም አለ ድራይ ፉድ። እሱ ደግሞ በእርጎና በውሃ ነው የምትሰጫቸው ማለት ነው። እንደ እድሜያቸው በውሃና በእርጎ። እንደ እድሜያቸው ማለት ነው። ሌላኛው ደግሞ እንትን ነው፣ ሻምፖ አለ። ይሄ ሻምፖ ነው፣ ማጠቢያ ብቻ ነው። ብዙ አይነት ሻምፖ ነው ያለው። ብራንድ ምናምን አላቸው ለውሻ አላቸው። በብዛት የቻይና ነው። ይሄ ማጠቢያ ሻምፖ ነው። ይችኛዋ ሻምፖ ደግሞ ቁንጫና መሽገር የምታጠፋ ነች። ማጠቢያ መከላከያም ነው። ባይኖርባቸውም ይከላከላል ማለት ነው። ካለባቸውም ያጠፋል። ይሄ ወሳኝ ነው። ይሄኛው ደግሞ የፈረንሳይ ምርት ነው። ማጠቢያ በየሀገሩ እነዚህ ማጠቢያ ብቻ ናቸው ማለት ነው። ላይክ ይሄም አለ፣ በዚህም አለ፣ ለድመትም አለ። ያው ድመትም የሚወድ ስላለ ለድመቶችም አለ ማለት ነው። ይሄ ለድመት ማጠቢያ ናቸው እነዚህ። እሺ፣ ከዛ ደግሞ ሽቶም እያየሁ ነበር። ሽቶም አለ። ያው አንዳንድ ሾዎች ሽታ አላቸው ሲመጡ ምናምን ገና አዲስ ውሻ በባህሪ እንዴት ነው? ውሻ ይላል ይባላል። እንደው ውሻ ይላል ይባላል። ሽቶም አላቸው። ይሄ ነገር የውሻ ነው እርግጠኛ ነሽ? እነዚህ ሽታቸው ነው።
እነሱ በተለያየ ፍሌቨር አሉ ማለት ነው። አለ ይሄ በአፕል ነው። ከዛ በኮኮናትም አለ፣ በሮዝ አበባም አለ፣ በፈለጉት አለ። እሺ እየቀጠልን እንሄዳለን። እነዚህ ደግሞ ስፕሬ ናቸው። ይሄ ስፕሬ ነው፣ ቁንጫና መዥገር ማጥፊያ ነው። ወዲያው ያጠፋል ማለት ሳይቆይ ነው የሚያጠፋው። ናቹራል ነው፣ በተፈጥሯዊ ነገር የተሰራ ነው እንዳለ። እነዚህም አለ ማጥፊያ ናቸው። እነዚህም ማጥፊያ ናቸው። በፓውደር ነው ደግሞ የምፈልገው ያለ ስፕሬ የማይፈልግ ሰው ስለሚኖር በፓውደርም አለ። በፓውደርም በስፕሬም በሻምፖ መልክ አለ፣ በሁሉም መልክ እንደ ፍላጎታቸው። ያው አንዳንዴ ድራይ ፓውደር አሁን አለ ሻምፖ ገላቸውን ታጥበው መሀል ጋር ቢመጣባቸው ምናምን ያቁንጫ ምናምን ነገር በፓውደር እንትን ማለት ይችላሉ ማለት ነው። አንዳንዴ ብርድም ሲሆን ምናምን በኋላ ለማስነካት እሺ የጥርስ ብሩሽም አላቸው። የጥርስ ብሩሽም አለ። ያው ውሻ መተሻሸት ይወደላ ሲለም እና የጥርስ ብሩሽ አለ። ከፈለጉ እጃቸውን አስገብተዋል፣ ከፈለጉ ደግሞ እጃቸውን ሰለትን ለመናገር እኔ ለልጅ ነው በቃ የድድ ማጽዳ። ያው ለነሱም ያስፈልጋቸዋል። ልጅ ማለት አይደሉ ደስ ማጠቢያም ደግሞ አለ። ያው ሻምፖ ብቻ ወስዶ ማጠቢያም ባይወስድ የለም። ይሄ ማጠቢያ ነው ማለት ነው። ሁሉም ተያይዘዋል እና አንዱን ወስዶ አንዱን መቶ የሚቻል አይነት ነገር አይደለም። እሺ መመገቢያዎች ነው በጣም የሚያማምሩት የምር። ከነዚህ ያሉ ባላንድ የሚፈልጋለ እንደ ሰው ፍላጎት ነው። ባላንድ የሚፈልጋለ። ከዛ ደግሞ ትልቅ ውሻ ነው፣ ትልቅ ውሻም ያለው አለ፣ በትልቅም አለ። በትልቅ ደግሞ እነዛ ጋር አለ፣ በእነዚህ አለ። አሁን ትልቁ ነው ለትልቅ ውሻ ማለት ነው። እና ደግሞ ባለ ሁለት አይነትም እያየሁ ነው። ባለ ሁለትም አለ። የተለያየ ምግብ መስጠት የሚፈልግ ሰው ባለ ሁለት አለ። የተለያየ ምግብ መስጠት ፈልጋለሁ ወይ ደግሞ ውሃ ማጠጣት ከጎን እየበሉ ምግብና ውሃ ባለ ሁለትም አለ ማለት ነው። ብዙ እንዳይበሉ ማድረጊያም ሳህን አለን። ብዙ እንዳይበሉ ለምንድን ነው ስልሽ አንዳንዴ ዳይት ላይ ሲሆኑ ምናምን ነው። ሳይሆን ብዙ እንዳይመገብብሽ እንዲለምድ ማለት ነው። እንዲለምድልሽ ምግብ ብዙ እንዳይመገብ። ይሄ ስለሚከለክላቸው ስለማይመች ነው ቶሎ ቶሎና ብዙ ለመብላት። እሺ ጥሩ መፍትሄ ትመስለኛለች። መጠጫም አለ ከፈለጋችሁ ዋክስ ትወስዱ ደግሞ እነዚህ መጠጫ ናቸው ማለት ነው። እቺ በጣም ወሳኝ ዕቃ ትመስለኛለች። አንዳንድ ውሻ ጨዋታ ይወዳል በባህሪውና ስታጥቢ ምናምን ነገር ያስቸግራል። ስለዚህ ማክስ ምናምን ነገር ለመጠንቀቅ የሚያደርጉ ሰዎች አሉ እና እንዳይናከስ ሳይሆን አንዳንዴም ደግሞ የሚያመልጥ ውሻ ስለሚኖር ረክም ስታደርጊ ግን ሞር ሲታጠቡ ምናምን ነገር እንደዚህ እንዳይዞሩብሽ ምናምን ነገር ይቁነጠነጡ የለ ላይክ ይሄንን ታደርጊላቸዋለሽ ማለት ነው። ቀጥለጥ ብለው እንዲታጠቡ። በጣም አሪፍ። ቀበቶቹ የሰው ነው የሚመስሉት እዚህ ጋር ያሉት ከከለራቸው ጀምሮ ያምራሉ። የአንገት ቀበቶ ናቸው እነዚህ ደግሞ። የአንገት ቀበቶ ናቸው እነዚህ። ለትንሽ ውሻም ለድመት ማድረግ ይቻላል። በከለርም አለ። ያው ሴት ውሻ ያለው አለ፣ ወንድ ውሻ ያለው አለ። ስለዚህ በፈለጉት መውሰድ ይችላሉ። ስለነዚህ እናውራ። ምንድን ናቸው እነዚህ? እነዚህ ደግሞ ማንሻ ናቸው። ያው መንገድ ላይ አንዳንድ ሰው ምን መሰለሽ አያስለምድም እና እንዲለምድልሽ ምናምን ነገር እስከዛ ድረስ ማንሻ ያስፈልገዋል። ላይክ ሳሎንሽ ውስጥ ሊጸዳዱብሽ ይችላሉ ምናምን ነገር ግን እንዳይጸዳዱ ማድረጊያ አለ። ስፕሬይ አለ። ሳሎንሽ ውስጥ መንፋት ትችላለሽ፣ ውጭ መንፋት ትችላለሽ። ምን ያደርጋቸዋል እሱ? እንዳይጸዳዱሽ። ያው ሽታው ስለሚሸታቸው እንዳይጸዳዱ ያደርጋል። የትኛው ስፕሬይ ነው እሱ? አሁን አልቋል። እንደውም በጣም ብዙ ሰው ስለሚፈልገው እንዲለምድለት ቤት ውስጥ ምናምን እንዳይጸዳዳ እሱ ግን በቀላሉ የምታነሽባት። ይሄ ደግሞ ማንሻ ነው። እቺ በጣም ወሳኝ ዕቃ ናት። በጣም እንደውም ገብተን ብዙዎቹን ያው ስናያቸው ይገመታሉ ምን ሊደረግባቸው እንደሚችል። እቺ ግን ምንድን ናት እያልን ነበር። አላወቅናትም። ማንሻ ነው። ጥፍራቸውም ይሞረዳል። ጥፍር መቁረጫ አለ። ልብስ እንዳይቧጭርባቸው ምናምን ጥፍር መቁረጫ አለ። ሞረድም አለ። ጥፍር መቁረጫ ለትንሽ ውሻም አለ። እንደመጠናቸው ብዙ ነገር ለትንሽና ለትልቅ አለ ሳይው። በዚህም አለ። አሁን ይሄ በጣም ለትልቅ ውሻ እስከ ማበጠሪያ ያለ ነው አለ። ወደ አጥንቶቹ ዲድ። እሺ እነዚህ ደግሞ ቶይ ናቸው። ያው መጮቻ ነው። ለጥርሳቸውም ጠቃሚ ነው መጮቻዎቹ።
ያው እነዚህ አጥንትም ስለሚመስላቸው መጮቻ ነው። ያው ጊዜ ማሳለፊያ ይሆናቸዋል። ይጫወታሉ። አንዳንድ ውሻ ጫማ ምናምን ስለሚበላ እየወረወርሽ ምናምን ትሬን ያደርጋሉ ማለት ነው። ይለምዱልሻል፣ መጮት ይለምዳሉ ምናምን። እንግዲህ የሰፈር አጥንት እየፈለጉ ከመስጠትና ማለት ጥሩ ግልግል ነው ይሄ። ደስ ይላል በጣም። እነዚህም ያው እንትን ናቸው አይደለ? አዎ እነዚህም መያዣ ያላቸው መጮቻ ናቸው። አንገታቸው ላይ ነው የሚደረገው ነው እንደዚህ ዘሽታጫውችበት ነው ይሄ። ስለዚህ ሰው ማጫወትም ይፈልጋሉ እንዴ? በደንብ በቃ ልጅ ናቸው። ላይክ ልጆች መጮት እንደሚወዱት መሯሯጥ እንደሚወዱት ጨዋታ በጣም ነው የሚወዱት። ገባሽ? እና መጮት ምናምን ይፈልጋሉ በደንብ። እንዴት ነው ግን ይሄ ሀሳብ የመጣው? እሱም ባቅደስ ይለኛል። ሀሳቡ እንዴት ነው የመጣው? ይሄ የኢትዮዶክስ የውሾች ገበያ ያው መቀናጫ ስፍራ ብዙ ውሻ እንትን ሀገር ውስጥ አልተለመደም። ገባሽ? ኮመን ነው ነው። ያው ለሴት ክብር አለው ውጪዎች ጋር፣ ለሴትም ለውሻም ክብር አለ። ለምን ወደዚህ አይመጣም ይሄ ክብር ለምን ወደዚህ አይመጣም ብለን አሰብንና ያው ውሻም አይደለም ለምን ማቴሪያሉስ አይመጣም ማለት ምግብ ብቻ ነበር ሀሳባችን። ግን ማቴሪያሉስ ቢገባ ብለን ማቴሪያልም ማስገባት ጀመርን ማለት ነው። እንዳለ ከውጭ የሚመጡ እቃዎች ናቸው። ከውጭ ነው እንዳለ የሚገቡት። የለም ከውጭ ነው እቃው እንዳለ የሚመጣው። መቼስ እስካሁን በጣም ብዙ ከስተመር ይመጣል እና በአንድም በሌላ ማትረሺው ገጠመኛለሽ? የማረሰው ገጠመኝ እንኳን የለም። ግን የሆነ ጊዜ ምን መሰለሽ ውሻ ይዞ መጥቶ ነበርና ፍራሽ ላይ ስተኛ ፍራሹን የሆነ አልለመደችውም እና አዲስ ሆኖባት የሆነ ዘለለች። እሱን አረሰው እና እስከሚለምዱ ድረስ ነው እንጂ የመፍራት ባህሪ ምናምን ነገር አለባቸው። እቃዎቹን ቶሎ አይላመድም ከእቃዎቹ ጋር። አዎ ትሬን ማድረጊያ ያለ ምግብ እሱን ተጠቅመው ምናምን ነገር ይለምዳሉ። ካለው ለዛም ደግሞ እኛ ጋር አስመጥተውም ደግሞ መልመድ ይችላሉ። ውሻቸውን እኛ ጋር አገልግሎት እንሰጣለን፣ ውሻም እንሸጣለን። ከዛ ደግሞ እንዲለምዱ ማድረጊያ ትሬኒንግ እንሰጣለን። በጣም በብዛት የሚፈልግና ሰው የሚወስደው የትኛው? ያው በብዛት ሻምፖ ይወሰዳል፣ ትሬኒንግ ማድረጊያም ይወሰዳል፣ ምግብ አለን፣ ትሬኒንግ ምግብ ይወሰዳል፣ ፓውደሮች ይወሰዳሉ፣ መመገቢያ ሳህን። ያው አንዱን ከወሰድሽ ቅድም እንዳልኩሽ ነው ሁሉም ኮመን ነገር ስለሆነ ስለሚያስፈልግ በብዛት ሁሉም ይወሰዳል። ያው አስቸጋሪ ውሻ ካለ ማስደንገጫም አለን። ይሄ አንገቱ ላይ ስልሽ ሲሯሯጥብሽ ምናምን ላይ ኮክስ ስታረጊ ምናምን ነገር ይሯሯጣሉና እንቅ ያደርጋቸዋል። በጣም እንትን ሲያበዙ የትኛው ነው እሱ? ይሄ አለ፣ ሌላም አለኝ። ያ እንትን ያለውም አለ፣ የሚዋጋም ያለው አለ። አዎ ጠቅ ያደርጋቸዋል። አዎ ጥሩ መቀጣጫ ነው። አዎ መቅጫ ነው። የውሾቹ ላይ ደህና ሆነ። ብዙዎቹ ለውሻም ለድመት ለሆነ አይነት መጫወቻዎች አይቻልም። ድመት እንደው በጣም ጨዋታ ትወዳለች። ኳስ ምናምን ይወዳሉ አይደል? አዎ በደንብ ይወዳሉ አለ። በእነዚህ ያለ በሌላም አለ። እኔ ድመት እሺ ማሳጅ ማድረግ አይስክሬም አላችሁ? አዎ በጣም ወድጃለሁ። ላይክ እዚህ ጋር በብዛት ጊፍት ነው የምንሰጠው። እነዚህ እቃዎች ለገዛ ለጊፍት ናቸው እነዚህ? አዎ የብር እነዚህ አሁን ለውሻ ናቸው? እነሱ ለውሻ ለድንኩሻ ነው። እሱ ለድንኩሻ ነው። ይሄንን ነው እንደው መልመድ በጣም ይከብዳቸዋል ብዬ የማስበው። አዲስ ነው የሚሆንባቸው። ያው ከስንት አንዴ ነው መነጽር እንኳን ይሄ ፎቶ ምናምን ያንገት እንደ እንትን ማለቻቸው እሱ። አዎ ቤልት ነው ያንገት ማዋቢያ ነው። እቺኛው ምንድን ናት? እሱ የድመት ማበጠሪያ ነው። ይሄ ማበጠሪያ ነው። ላይክ ማሳጅም ማድረጊያ ነው። ድመት ትወዳለች በጣም ማሻሻት ትወዳለች። እነዚህ ፍራሾቹ እነዚህ ፍራሽ ናቸው። ለትልቅ ውሻም አለ ለትንሽም ውሻ አለ። ይሄ ፍራሽ ነው። እነዚህ ለትንሾቹ ናቸው። ለትንሽ ውሻ ነው። ለድንክ ውሻ ይሆናል፣ ለድመት ይሆናል። ብርድ ልብስ እና አንሶላ ብቻ ነው ያላየሁት እስካሁን። ልብስ አለ። እነዚህ በትልቅም አለ በትንሽም አለ። እንደፈለጉት ነው፣ ሰው እንደፈለገው ነው። ሰው ግን ምን ይላል ሲመጣ? እንስሳ ያለው ሰው በብዛት ስለሚመጣ ያውቃል፣ አስቡበት ነው የሚመጣውና ለጉብኝት የሚመጣ የለም እንደኛ። ያው ትለምዱታላችሁ ስለምመጡ ድጋሚ። ወይ ለመድኩ አውራስ። ይሄ ትሪት ነው። ለድመትም ለውሻም ነው። ለትልቅም ለትንሽም ውሻ የሚሆን ነው።
እነዚህ ደግሞ ለድመት ምግብ ናቸው። ድራይ ፉዶች ናቸው። በፈለጉት ኪሎ አለ። 1 ኪሎ አለ፣ 2 ኪሎ አለ፣ 3 ኪሎ አለ። ሰው እንደፈለገው ኪሎ አለ። ይሄ ትልቁ መሰለኝ። ይሄ 5 ኪሎ ነው። አዎ ይሄ ትልቁ ነው። አዎ በእነዚህም አለ የውሻ። እሺ ይሄ የውሻ ነው፣ 5 ኪሎ ነው። ለትንሽ ውሻ ነው። ለትንሽና ለትልቅ ውሻ። ይሄ ለትንሽ ነው፣ ለትልቅም አለ በ4 ኪሎ። ይሄ ለትልቅ ነው። እነዛን ሳይ ቸኮሌት ነው የሚቀባ ጃም ምናምን አለ እንደ እያልኩሽ ነበር። አዎ እንደዛ ምንድናቸው? ቅድም እንዳልኩሽ ይሄ ትሪት ነው። ይሄ ማሰልጠኛ ነው። የሚበሉት ነው። ቁጭ በል ምናምን ተነስ የሚለውን ምግብ እንዲለምዱልሽ ምናምን ነገር ይሄ ትሪት ነው። በእነዚህም አለ። ይሄም የሚበሉ ናቸው። ፀጉር ማብዣ ነው። ይሄ ደግሞ ራሳቸውን ችለው የሚበሉ ናቸው ወይስ ከሆነ ነገር ራሳቸውን? እነዚህ ከእርጎና ከውሃ ጋር የሚሰጡ ናቸው። ከእርጎና ከውሃ ጋር የሚሰጡ ናቸው። እነዚህ ደግሞ ለብቻቸው ነው የተዘጋጀ ነው። ቆንጆ ፕሮቲን አለው። ፀጉር ያበዛል። ለውሻ በቃ ለጤናቸውም ቆንጆ ነው። ስለዚህ ሂማኔር ምናምን ያስፈልጋቸው አያስፈልጋቸው። በጣም አሪፍ ልብሶችን እንዲያቸው። እሺ ለትንሽ ውሻ ነው። ያምራሉ። እቺ በጣም ነው የምታምረው። እነዚህ ለትንሽ ውሻ ናቸው። ያው የሰው ፍላጎት ከፈለግሽ ደግሞ በሸሚዝም አለ፣ በቀሚስም አለ። እንደፈለግሽ ነው። በእነዚህም አለ። በጣም ነው የሚያምሩት። በጣም ነው የሚያምሩት። አዎ ሰው ሲያያቸው ነው ያው ባያስብም ይገዛል። ላንቺ በጣም ያስደነቀች ነገር የትኛው ነው? የውሻ እንደዚህ መገልገያ ምናምን ስትሸጡ ይሄ ለውሻ ምናምን ያስባለሽ? ብሩሽ ነው። ብሩሽ ነው በብዛት የሚገርማቸው ብሩሽ ነው። ጥርስ ብሩሽ አያስቡበትም እና ብሩሽ ነው በቃ የሚያስገርመው እንጂ ሌላው ያው የተለመደ ነው። አንቺስ ቢያስገርምሽ? ያው እኔም ብሩሽ ነው ያን ያክል ሌክዠሪ ነው ብሩሽ እና እንጂ ስፕሬይ ምናምንም ስፕሬይ ያው ቁንጫም ስላለባቸው ምናምን ነገር አስፈላጊ ነገር ነው፣ የምታስቢው ነገር ነው። ሌላው ብሩሽ ነው። ጥጦ ባለ አዎ እነዚህ ጥጦ ናቸው ለፑፒዎቹ ሲወጡ ምናምን። አዎ በጣም ደስ ይላል። ምግቦቹ ከስንት ብር ጀምሮ ያገኛሉ ተመልካቾቿ? ያው ከ110 ብር ጀምሮ አለ ምግብ። ከ110 ብር ጀምሮ ከተፈጨ ዶሮ ጀምሮ እስከ ድራይ ፉድ እና እስከ ፀጉር እስከሚያበዛው የፕሮቲን ምግብም አለ። አዎ አለ። በጣም አሪፍ። ያው ትልልቅ ፍራሾቹ እነዛ መሰሉኝ አይደለ? እነዚህ ትልልቅ ፍራሽ ናቸው። ከለር አላቸው። በፈለጉት ከለር አለ። በጣም አንድ ሰው መጥቶ በጣም ብዙ የገዛችሁ ማለት በቃ ምናምን ያስባላችሁ ከስተመር አለ? ያው በብዛት ሲገቡ ብዙ ዕቃ ነው ገዝተው የሚወጡት። ምክንያቱም አልተለመደም፣ ብዙ ቦታ የለም እና አስበውበት ምናምን ነገር ነው የሚመጡት እና ብዙ እንትን የለውም። እስከ ስንት ብር ምናምን ተገዝተሽ ታውቂያለሽ ባንዴ? እስከ 20 አለ። እስከ 20 ሺህ ብር ምናምን ገዝቶ ይሄዳል። እስከ 30ም አለ። አዎ ሰው ቢያውቀው ቢረዳው ብለሽ የምታስቢው ነገር አለ? ከውሻ ጋር በጣም ብዙ ስራ ስለምትሰሩ ውሾች ትሸጣላችሁ፣ እነዚህን እቃዎች ታቀርባላችሁ ምግብ እና በቃ ሰው ቢያውቀው ደስ የሚልሽ ነገር? ሰው ቢያውቀው ውሻ ታማኝ ነው። እኔ ደስ የሚለኝ ቢያውቀው ብዬ የማስበው ታማኝ ነው እና አንዳንድ ሰው ቤት ለመጠበቅ ብቻ ነው የሚያስበው ውሻን። ግን እንደዚህ የሚታዘዝ ውሻ ራሱ አለ። ይሄንን አምጣ ምናምን ነገር ስትዩ ታማኝ ነው። በደንብ ትሬን ከተደረገ አዎ ታማኝ ናቸው እና አሳድጉ። እነዛ የእግር መዘፍዘፊያ የሚመስሉ ነገሮችን ደግሞ እንወቃቸው። ይሄ መዘፍዘፊያ አይደለም። እሺ መጸዳጃቸው ነው። ለድንኩሻና ለድመት የሚሆን መጸዳጃ ነው። መጸዳጃ ነው። አሸዋ ታረጊበታለሽ ወይ አፈር፣ ከዛ ለይቶ ያወጣልሻል የተጸዳዱት ማለት ነው። ስለዚህ መጸዳጃ እንደ ፖፖ ነው ለነሱ። አዎ እንደ ፖፖ ነው። ይሄ መጸዳጃ ነው። የአንገትን ቤልት አለ። እሺ ይሄ የአንገት ቤልት ነው። አንገታቸው ላይ የሚደረግ ነው። ሊሽ አለ። እሺ ለትንሽም ለትልቁም ውሻ አለ። ይሄ ደግሞ ለትልቁ ውሻ የሚሆን የወገብ ነው። ወገብ ላይ ወገባቸው ላይ ይደረጋል። ወክስ ታወጫቸው ምናምን ሌክቸር ነው። በጣም ያምራል። ይሄ በወፍራም ነው የምፈልገው ካሉ በዚህ ያለ ባለ 2 መያዣ። ይሄኛው አይ ቲንክ አያስጨንቃቸውም። አንገታቸው ላይ ከሚሆን ይልቅ ይሄ ኮምፈርት ይኖረዋል አይደል? አዎ አያስጨንቃቸውም። 2 ውሻም ላለው አለ ባለ 2። ሁለቱም አንዱ ባንዴ ለማሰር ለሚያስ አለ። ወጪ ቆጣቢ። ይሄ ለትንሽ ውሻ ነው። ወገባቸው ላይ የሚደረግ ነው። በቀጭንም ለትንሽ ወንድና ሴት ውሻ
እንደ ጾታቸው አሁን ለምሳሌ ወንድ ውሻ ያለው ሰው ፒንክ ምናምን ብቻ ቢቀር ይወስዳሉ ወይስ አምጪልን ያው ዴሊቨሪ ስላለ አምጡልን ምናምን ነገር ይላሉ። በብዛት ይኖራል ግን ሜቢ ካለቀ ብዙ የሚገዛ ሰው ስላለ ወንድ ውሻ ያለው ግን ፒንክ በብዛት አይወስድም። በብዛት አይወስዱም። ሴት ያለው ነው ፒንክ የሚወስደው። ለዚህም ያው ልክ ለልጅ ተጠንቅቀሽ አይ ይሄ ወንድ ነው እንደምትዩ ይሄ ሴት ነው እንደምትዩ ለውሻ ቢሰራል። ይሄ በደንብ ይሰራል። በጣም አሪፍ። እዚህ ጋር የምናያቸውስ ያው ይሄ ኬጅል ነው። ሳሎን ውስጥ እንግዳ ሲመጣብሽ እንዳይወጡ ከፈለግሽ ፍራሽ ገባበታል። ለትንሽ ውሻ ነው ፍራሽ ገባበታል። ለድመትም ይሆናል መሰለኝ። ለድመትም ይሆናል። አዎ ይሄ ቤት ነው። አይ ወክም ማድረግ ፈልጋለሁ ምናምን ካሉ ደግሞ በእነዚህም አለ። እቺ ለጉዞም አሪፍ ነው። ይሄ ለጉዞም አሪፍ ነው፣ ያምራል። ውስጡ ቢጸዳዱም ያው ይወጣል። ይሄ በቀላሉ ማጽዳትም ይቻላል። በቀላሉ ማጽዳትም ይቻላል። በጣም አሪፍ። እንግዲህ እኛ በጣም ብዙ አዲስ ነገር አይተናል። ብዙ አዲስ ነገር ነው ያለው። ያውም ስለ ውሻ ብቻ ሆኖ በጣም ብዙ አዲስ ነገሮች እና እውነቱን ለመናገር ወሳኝ የሚባሉ ነገሮችም አሉ፣ ትንሽ ሌግዘሪ የሚመስሉ ነገሮችም አሉ። ስለዚህ እንግዲህ እዚህ ሲመጡ ከምግብ ጀምሮ እስከ ጥፍር መቁረጫና መሞረጃ እስከ ጥጦ ድረስ አለ፣ እስከ አሻንጉሊት ድረስ ይሄ ሁሉ ታገኛላችሁ። ተመልካቾቻችን በዛሬ ዞር ዞር የተመለከትነው የውሻ ምግብና የተለያዩ መገልገያ እቃዎች የሚሸጥበት ሱቅ ኢትዮ ዶግስ ማርኬት ተገኝተን ነበረ ቆይታ ያደረግነው። እንግዲህ መጣችሁ መጎብኘት መሸመት ትችላላችሁ። ቆይታችን ይሄንን ይመስል ነበረ። በያላችሁበት እናመሰግናለን።